እሺ እንደምን አላችሁ? እንግዲህ ለሚመለከታችሁ እንኳን አደረሳችሁ። ባለፈው የጀመርነውን ውይይት እንቀጥላለን። በጣም ጥሩ ነገር ነው የማካፈላችሁ ማለት ነው። ይሄ ቀላል አድርጋችሁ እንዳታዩት። የትምህርት ቤቱ በተለይ በሀይ ስኩሎች አካባቢ እየተደረገ ያለው የሰነድና የደሞዝ ማጭበርበርን ዝም ብለን ልናየው አይገባም። ማለት ይሄ ዝም ብሎ የዜግነት የኃላፊነት ጉዳይ ሆኖ ብቻ ሳይሆን የግል ጉዳይ ጥቃትም ስለሆነ በጣም አደገኛ ነገር አወኩሽ አይነት ነገር ስለሚሆን እንደ ቡድንም እንደ መምህርም እንደ ግለሰብ መጠናከር አለብን ብዬ ስለማስብ ነው። መጠናከር ካለብን ነገር አንዱ ሚዲያ ሊኖረን ይገባል። በቃ ብዙ ነን መምህራኖች፣ እርስ በርስ ሰብስክራይብ ብንደራረግ በጣም ብዙ ነገር አድርገን ራሳችን ማስከበር የምንችልበት በኢኮኖሚውም በብዙ አይነት ተጽዕኖ እንችላለን። ገባችሁ? ሰው እዚህ የምታዩኝ መምህር የሆናችሁ ዩቲዩቤን በባዮ ላይ ገብታችሁ ማለት ሰብስክራይብ ብታደርጉ ኦር ደግሞ ዩቲዩብ ላይ ሰርቹ ላይ አቲማፕ ፎር ብላችሁ ፈልጋችሁ ሰብስክራይብ ብታደርጉ እዚህም ፎሎ ብታደርጉ እኔም እንደዚሁ እያላችሁ በቃ ፎሎ አድርጉ ምናምን ብትሉና ብንደራረግ ሚዲያ የሚዲያ ባለቤት ይሄ የዘመን ጥሩነቱ ግለሰቦችን የሚዲያ ባለቤት ያደርጋል እና ኃላፊነት ምን በተሞላበት መንገድ ብንጠቀም በጣም ጥሩ ነው እና ይሄ የጀመርኩትን ኬዝ በግላችሁ ብቻ ሳይሆን እንደነፋና ኢቢኤስ ሌሎችም ሚዲያዎች ላይ ሄደን መናገር ማጋለጥ ይሄ የዚህን ሂደት የስራውን ሂደት የሚመራው ባለቤት ራሱ ሄደን እዛ ላይ ማፋጠጥ ሁሉ እንደምንችል ነው ልነግራችሁ የምፈልገው። ሶ ደም ብዬ ወሬ አይደለም። አንዳንዶቻችሁ ትገቡና በሃይ ስኩል የኤምኤ ደግሞ ስንት ነው የዲግሪ ደግሞ ስንት ነው ምናምን ትላላችሁ። እንደሱ አይደለም ኬዙ፣ ይሄ ሌላ ነው። ገባችሁ? ኤምኤ ዲግሪ ብዙ ጊዜ ጀማሪ ሆኖ ነው በሃይ ስኩል የሚሰራው። ኤምኤ ሆኖ ግን ጀማሪ በጣም አነስተኛ ነው ወይም የለም ማለት ይቻላል። አብዛኞቹ ኤምኤ ሆልደሮች ማለት ነው በሃይ ስኩል ያሉት አሻሽለው ነው ያገኙት። ሶ አሁን እኔ ይሄ ጭማሪ ወይንም ደግሞ ይሄ የእርከን ጭማሪ የተጨመረላቸው እርከን ማለት ትርጉም አለው የሚለው ነገር የምናገረው ይሄ አሻሽለው እርከን ለተጨመረላቸው ወይንም 3 እርከን ምናምን ባይ ኤኒ ሚንስ 3 እርከን የተጨመረላቸውን በሚመለከት ነው ማለት ነው እና የሚዲያ ባለቤት መሆን አለብን የሚለውን በጣም አስምሩበትና ፎሎ በደንብ እንደራረግና አሁን ከጂኤጁ በፊትና በኋላ ስላሉ ነገሮች በደንብ ልንገራችሁ። እንግዲህ ከጂኤጁ በፊት የምታስታውሱ ከሆነ ሐምሌ 1 2008 ላይ ለመምህራን ብቻ የሆነ የስኬል ነው የምናምን በፐርሰንት ደሞዝ ተጨምሮ ነበረ እና ከዛ በፊትም ሌላ ደሞዝ ነበረ። ለምሳሌ ከዛ በፊት የነበረው ደሞዝ ተባባሪ መምህር 3740 ነበረ። ከዛ የሚቀጥለው ላይ ሲሻሻል ደግሞ እሱ ወደ ምን አደገ ወደ 4269 እንዲህ አካባቢ መሰለኝ ያደገው ወደዚህ ያደገ እና ኤምኤ የያዘ ሰው ለምሳሌ ያኔ ከመሻሻሉ በፊት ለምሳሌ 3740 የነበረው ሰው ኤምኤስ ሲያገኝ ምንድነው የሚያደርገው? ወደ ታች ይወርድና አንድ ደረጃ ወደ ታች ይወርድና ያ ማለት ምንድነው? ተባባሪ መምህር ነው አይደለ? መሪ ነው አይደል? ወደ ታች ሲወርድ የሚያገኘው ምንድነው? መሪ ነው። በሱ ትክክል ይሄድና 3 እርከን ይጨመርለታል። ያ 3 እርከን ደግሞ ምን ይሆናል? 4867 ይሆናል ማለት ነው። ወደ ታች ዝቅ ያለው ምንድነው? ደረጃቸው አንድ ስላልሆነ ደረጃ ማለት ለምሳሌ የዲግሪ እንትን ኦርደር ከሆነ 10 ነው እንትኑ የእንትን ደግሞ የኤምኤ ደግሞ የሚጀምረው ከ11 ነው። ሶ ያን እርከን ያን ደረጃ መጠበቅ ስላለበት ነው አንድ ወደ ታች ዝቅ ብሎ ከዛ ወደ ጎን ሄዶ ደግሞ 3 እርከን የሚጨመርለት ማለት ነው። ሶ ደረጃ ብቻ አይደለም አንድ ሰው ከዲግሪ ወደ እንትን ሲመጣ እርከን የሚጨመርለታል። ይሄንን ነገር በዋናነት ያዙ። ከዛ ለምሳሌ ጂኤጂ ሲጨመር እንዴት ሆነ ብላችሁ ጂኤጂ ሲጨመር ለምሳሌ እናንተ መሪ መምህር ከነበራችሁ ኤምኤ ይኖሯችሁ መሪ መምህር ከነበራችሁ የሚኖራችሁ ደሞዝ በዛን ጊዜ 7936 ነው ያኔ ማለት ነው። ያ ማለት ምን ማለት ነው ስትሉ 3 እርከን ተጨምሮላችሁ ነው ያገኛችሁት። ገባችሁ? እንትን ላይ ይሄ ኖርማል በተቀመጠው ጀማሪ መለስተኛ ምናምን በሚለው ያን የነበረው 60-38 ምናምን አካባቢ ነው የኤምኤ ራሱ ማለት ነው። ኤምኤ በተቀመጠው መነሻ ደሞዝ መሰረት ማለት ነው። አሁን አሻሽለው 3 እርከን ስለተጨመረላቸው ሰዎች ነው የምናገረው እና ያ 3 እርከን ደግሞ ትምህርታችሁን አሻሽሉ፣ በርቱ፣ ተጠናከሩ ብሎ መንግስት ህግ አውጥቶ ደንብ አውጥቶ ኢንሴንቲቭ እንደ ኢንሴንቲቭ የሚሰጠው ነው። ኢንሴንቲቭ ሲሰጥ የፈለገ ጊዜ የሚያነሳው አይደለም። ህግ ሆኖ ደንብ ሆኖ የወጣና በየጊዜው የሚተገበር ስለነበረ ነው እና ኢንሴንቲቭ ስል በህግ መንግስት ነው ያወጣው። የሆነ የፈለገ ወይ ቀበሌ ወይ ክፍለ ከተማ ወይ ትምህርት ቤቱ የበላይ ኃላፊ አይደለም ይሄን ያደረገው።
እርከን ብዙ ጊዜ የሚሰጠው እንደ ኢንሴንቲቭ ነው። እንደ ኢንሴንቲቭ ማለት የተሻለ ፕሮጀክት የሰራ የተሻለ የትምህርት ማሻሻያ ያደረገ ምን ያደረገ ሰው ነው። ደረጃ ብቻ አይደለም። ገባችሁ? ይሄ እርከን ማለት ትርጉሙም ይሄ ነው። ግን እርከን ማለት ደሞዝ ነው። እርከን ማለት ደሞዝ ነው ማለት ለአንድ ወር ተሰጥቷችሁ ከዛ የሚያቆም ለአንድ ዓመት ተሰጥቷችሁ ለዛ የሚያቆም ሳይሆን መነሻ ላይ ነበራችሁ የሆነ እርከን ተሰጧችሁ ማለት 1 2 3 ቤዛችሁን ትቀይራላችሁ፣ ወደ 3 ትሄዳላችሁ። በሚቀጥለው ደሞዝ ከተጨመራላችሁ ሶስተኛውን ረድፍ ይዛችሁ ነው እንጂ የምታርፉት አንደኛው መነሻ ሆና ይዛችሁ አይደለም። የዛሬም 5 ዓመት እየሰራችሁ ከሆነ 3 እርከን ካላችሁ ሶስተኛውን ቤዝ ይዛችሁ ነው እንጂ የምታርፉት። 3 እርከን ማለት ቤዛችሁ ነው መቀየር ማለት ነው። 1 2 3 ማለት ነው። ይሄ ማለት ነው የመጀመሪያው መረዳት ያለባችሁ ይሄ ነው ማለት ነው። 3 7 9 36 ምን ሆነ ብላችሁ መጠየቅ ነው። ይሄ ብር መጨረሻው የሚሆነው በጂኤጁ መሰረት 11305 ነው። ያ ማለት የመሪ መምህር ቦታ ይሆናል። መሪ መምህር ቦታ ለዲግሪዎች ከፍተኛ መሪ ነው። ገባችሁ? 16 ላይ ስለሚያቆሙ እነሱ። ለኤምኤ ደግሞ 16 ማለት ገና እንዲቀራቸዋል። ምክንያቱም ከፍተኛ መሪ መምህር የሚባል ስላለ ማለት ነው። በጂኤጁ ጊዜ አንድ ኤምኤ የነበረው መምህር 11305 ጋር 7936 ስለነበረው አምጥቶ አስቀምጠው። ይሄ ደሞዝ ያንተ ነው፣ አንተ 11305 ነህ ብሎ ነገረው። ከዛ በፊት ምን አለው? 3 እርከን ተጨምሯል፣ አልተሻረም። ደንብ አልወጣም፣ ህግ አልወጣም። በዚህ ጊዜ የተሰጣችሁን ነገር ወደ ኋላ ዞሮ መሻር አይችልም። ወይ በዲሲፕሊን ወይ በሆነ ነገር ተከታችሁ ወይ ደግሞ በፍርድ ቤት ውሳኔ ካልሆነ በስተቀር ትሄዱና 3 ትጨምሩበታላችሁ። 11 ምናምን ላይ 3 እርከን ሲጨምሩ 12579 ይገባላችኋል። ይሄንን ትይዛላችሁ ማለት ነው። ትይዙና 3 ዓመት ትቆያላችሁ። 3 ዓመት ስቆዩ ምንድን ነው የምታገኙት? እንደገና የምታገኙት ከፍተኛ መሪ መምህር ታገኛላችሁ። ሜቢ ምንም ካልተቀጣችሁ፣ ምንም ችግር ከሌለባችሁ ወይ ፍርድ ቤት ጉዳይ ካላጋጠማችሁ በስተቀር ያኔ 12 ስንት ትገባላችሁ? 12 ምናምን ነበራችሁ አይደለም? እሱ ጋር ትቆሙና 12579 ላይ ትቆሙና ከዛ ወደ ኋላ ወደፊት ደግሞ 3 እርከን ትጨምራላችሁ። 13000 ምናምን ትገባላችሁ። ይሄ ነው እውነታው ማለት ነው። ያኔ ይሄ የምነግራችሁ ስለመቼ ነው? ስለ 2011 ስላለ ነው። ይህን ሊያጠፉት ይፈልጋሉ። በቃ እነሱ እንደ ጀማሪ መምህር ከሱ ምናምን አድርገው እንደዚህ ምናምን በማምታታት በምንም በቃ መምህሩ ልክ እኮ ነው ይሄ እኮ 11 መጨረሻ 12 ነው ይላል። መብታችሁን ጠንቀቃችሁ ወቁ። ስለዚህ ከ2008 ሐምሌ 1 በፊት የነበረውን የደሞዝ ስኬል ያዙ ከጭማሪው በፊት እና ያ የተጨመረውንም ስኬል ያዙት። ከ2011 በፊት ያለውንም ያዙት። መመሪያዎችን ምኖችን ይዛችሁ መጋፈጥ ነው ያለባችሁ። ሚዲያዎችን በጣም ተጠቀሙ። በጣም ነግራችኋለሁ። እኔ ዝም ብዬ የሚሰማኝን ወሬ አይደለም ነግራችሁ፣ በትክክል ያጠናሁትና የምጋፈጠው ነገር ነው። ደሞዜን ማንም እንዲበላ አልፈቅድም ማለት ነው። እመልሳለሁ። ሰብስክራይብ አድርጉ።